ሰላም ውድ የውበት መልቲሚዲያ የዩቲዩብ ቻናል ቤተሰቦች፣ በባለፈው ፕሮግራማችን የውበት ሙዚቃ ፕሮግራም ድምፃዊ ቴዎድሮስ ካሳሁን ለሌሎች ድምፃውያን ከሰጣቸው የግጥምና ዜማ ድርሰቶች መካከል ልታደምጧቸው ብዬ ካሰብኳቸው ሁለቱን አድርሻችሁ ነበር። ወደ ሌሎች ድምፃውያን ስራዎች ከመሻገሬ በፊት አንዳንዶቻችሁ በጠየቃችሁኝ መሰረት ዛሬ ራሱ ቴዎድሮስ ካሳሁን ካዜማቸው ድንቅ ስራዎች መካከል ከእማ ዘንድ ልደር በቅንፍ አምሳለ ጦቢያ ሲል ኢትዮጵያ በሚለው አልበም ውስጥ ከተጫወታቸው ስራዎች መካከል ይህንን ወደ እናንተ ለማድረስ አስበናል። አብራችሁን ቆዩ። ሙዚቀኛ ማለት የጥበብ ሰው ማለት ነው። የጥበብ ሰዎች ደግሞ በሚኖሩበት ዘመን የሚሰሩ ስህተቶችንና ልክ ያልሆኑ አካሄዶችን እንደው ፍጥጥ ባለመልኩ ሳይሆን ሰውረውና አዋስተው የህዝብ ድምጽ መሆኑ መቻላቸው ነው የጥበብ ሰው የሚያሰኛቸው። ይህ አሁን በቴዎድሮስ ካሳሁን የተጀመረ ሳይሆን ቀደም ባለው ንጉሳዊ ስርዓት አብቅቶ ወታደራዊው የደርግ ስርዓት በነበረበት ጊዜ እንደነ ሚኒሊክ ወስናቸው ያሉት ከሀገር ወጥተው እስከ መሰደድ ሲደርሱ እንደነ ሙሉቀን መለሰ፣ ጥላሁን ገሰሰ የመሳሰሉት ደግሞ በጥበብ ሰውረው ባዜሙትና የስርዓቱን አሰራር ተቃውመው ውሃ ቅዳ ውሃ መለስ አይነት ነገር እንጂ አሁንም ምንም የረባ ለውጥ አልመጣም ብሎ ለመናገር ሙዚቃን ተጠቅመውበታል። ጥላሁን ገሰሰ የተስፋዬ ለማን ዘንድሮ የሚለውንና ሶስቱ አልማዞች የሚል ዘፈን በመስፈኑ ድብደባ ሁላ ተፈጽሞበት እንደሚያውቅ በተለያዩ ኢንተርቪዎች ላይ ተናግሮ ሰምተነዋል። ሁሉም አልማዝ ናቸው። በ1997 በኢትዮጵያ ፖለቲካ ውስጥ ጉልህ ስፍራ የሚሰጣቸው የኢትዮጵያ ፖለቲካዊ እንቅስቃሴዎች በነበሩበት በዛ ዓመት ቴዲ አፍሮ ለህዝብ ባደረሰው ያስተሰርያል የተሰኘ አልበም ላይ ምንም ባልተሰወሩና ባልተደበቁ ቃላት በ17 መርፌ በተጠቀመው ቁምጣ መጥቀም ማለት መስፋት ማለት ነው። ለዚህኛው ትውልድ ማለቴ ነው። በ17 መርፌ በተጠቀመው ቁምጣ ለለውጥ ያጎፈረው ስልጣን ላይ ቢወጣ አዲስ ንጉስ እንጂ ለውጥ መቼ መጣ ሲል የዘፈነው ያልተደበሰበሰ ዘፈን በወቅቱ በነበረው አገዛዝ ጥርስ ያስነከሰበት ቴዎድሮስ ካሳሁን እስካሁን ፖለቲካዊ ይዘት እንዳለው በሚታመን መንገድ እና ግልጽ ባልሆነ የምስክሮች አሰማም የ6 ዓመት የእስር ፍርድ በታህሳስ 2001 ተወሰነበት። ከዚያም በ2001 ዓ.ም እስራቱ ወደ 2 ዓመት ዝቅ ተደረገለት። በኋላም ከ16 ወራት የእስር ቆይታ በኋላ ይቅርታ ጠየቀ ብለው ይህንኑ በወቅቱ አንድ ለእናቱ በነበረው የኢትዮጵያ ቴሌቪዥን በቀጥታ ስርጭት አስተላልፈውና ይቅርታ እንደጠየቀ ተናግረው ከእስር ተፈታ። ቴዲ በእስር ቆይታው የመንፈስም የአስተሳሰብም እድገት አድርጎ እንደወጣ ከዚያ በኋላ በሰራቸው የጥበብ ስራዎቹ ላይ ይታያል። ልክ አንድ አብስትራክት ሰዓሊ ስዕሎቹ ውስጥ ሊያስተላልፍ የፈለገውን ሐሳብ በቀለማትና በመስመሮቹ ሰውሮ ሸራው ላይ እንደሚስለው አይነት ብልሃት ቴዲ አፍሮም በወቅቱ የነበሩት ካድሬዎች ጭንቅላት ሊደርሱበት በማይችሉት ጥበብ
ለሴት የተዘፈኑ በሚመስሉ ዘፈኖች መሃል ወይም መጨረሻ ላይ በሚያስገባቸው የዘፈን ስንኞቹ የልቡን መናገር አወቀበት። ኩኩ ሰብስቤ እንዳለችው የኑሮ አያያዙን ዘንድሮ አወቅኩበት ቻለኩበት እንዳለችው አይነት መሆኑ ነው። ለምሳሌ ከዚሁ ከእስሩ ጋር በተያያዘ በወቅቱ የነበረው መንግስት በቪዲዮ ቀርጾ ቴዲ አፍሮ ይቅርታ ጠየቀ ሲል የሰራውን ድራማ በአድናቂዎቹ ዘንድ እውነት ጥፋቱን አምኖ ነው ወይስ የተለመደ የመንግስት ድራማ የሚል ጥያቄ መቸስ መጫሩ አልቀረም። እናም ቴዲ ከ9 ዓመት በፊት ባወጣው ኢትዮጵያ በሚለው አልበም ውስጥ መማጸኔ በተሰኘው ሙዚቃው ውስጥ መማጸኔ ማሪኝ ማለቴ ለእኔ ሳይገባኝ ነው ጥፋቴ ሲል በማዜም በሚገርም ቅኔያዊ አገላለጽ በግጥሙ መልስ ሰጥቶብኝ ወደ እማዘንድ ልደር አምሳለ ጦቢት ወደ ተሰኘው ዛሬ ወደ መረጥኩላችሁ ስራው እንመለስ። በ1997 ከፍተኛ የህዝብ ቅቡልነት ያጣው መንግስት ከዚያ በኋላ በነበሩት 2 ምርጫዎች 99% ተመርጫለሁ በማለት ለስሙ የነበረውን የመድበለ ፓርቲ ስርዓት የአንድ ፓርቲ የበላይነት ወዳለበት ስርዓት ቀይሮት ነበር። እንዲያውም በይፋ ከቻይናው ኮሙኒስት ፓርቲ ጋር የእህትማማቾች ፓርቲ እንደሆኑ ይናገር ነበር። አብዛኛው ባለስልጣን ስልጣኑን በድንገት ሊያጣ የሚችልበት ጊዜ ሩቅ እንዳልሆነ በ1997 የተረዳ ይመስላል። አዲስ አበባ ውስጥ የነበሩ ኪስ ቦታዎች ላይ አንድ ችግኝ ሊበቅል በማይችልበት ፍጥነት እዚህም እዛም ፎቆችን ያበቅሉ ጀመር። ከጅቡቲ አዲስ አበባ ድረስ የተዘረጋ በሺዎች ኪሎ ሜትር የሚቆጠር የባቡር መንገድ ከ100 ዓመታት በፊት አይቶ ለሚያውቀው ህዝብ ጥቂት የአዲስ አበባ ቀበሌዎችን የሚያቋርጥ የኤሌክትሪክ ባቡር አመጣንልህ እያሉ የባቡሩን መንገድና ሁሴን ቦልትን በሚያስንቅ ፍጥነት የበቀሉትን ፎቆች አንድ ላይ አቀናብረው በወቅቱ የነበረው ጠቅላይ ሚኒስትር መለስ ዜናዊ በሩቅ በሌባ ጣቱ እየጠቆመ የሚታይበትን ባነሮች ለጥፈው ይሄው አሳደግነ ዘመናዊ ያደረግነ ለውጥ መጣ እያሉ ህዝቡን የሚያደነቁሩበት ወቅት ነበር። ከተሜው የመሃል አዲስ አበባ ህዝብ እየተገፋ አሁን ጀሞ፣ አባዶ፣ ኮዬ ፈቼ፣ ቱሉ ዲምቱ የሚባሉ የከተማዋ ዳሮች እንዳሁኑ በከፋ ሁኔታም ባይሆን እየተገፋ ወደ ዳር በጅምላ መውጣት የጀመረበት ጊዜ ነበር። እናም ቴዲ በዚህ ከማዘንድ ይደር በሚለው ሙዚቃ ውስጥ ልቤ አንቺን ትቶ ከማን ዘንድ ይደር ሰው አሳዝኖ ሰው ላይ ሆን ነገር ሲል መሀል ከተሜውን እየገፉ የሚያሳዝኑ ካድሬዎች ሰው አሳዝኖ ሰው መሆን እንደማይቻል በግልጽ ሲነግራቸው ነበር። ድራስ ተርታሪ ጥልፍ የጠለፈው አስዋብኩሽ ብሎ ምን አስጎበረው ሲል ስለ አዲስ አበባ ጠይቋል። አዲስ አበባን ለወጥን ስትሉ በጠፈጠፋችሁት ሲሚንቶ ግዝፈት አትኩራሩ ሲል ይሞግታል። ሰው የሌለው የህንፃ ጫካ ነፍስ እንደሌለው ሲናገር ሸማ ተጊጦ ቀለም ቢነከር ልምስ አያምርበት ያ ራቆት ሀገር ሲል ያማረ ግን ጭር ያለ ከተማ ራቆት ነው ሲል በዚህ
ወደ ጥልቅ መብሰልሰል በሚከት የባቲ የሙዚቃ ስልት ይሞግታል። በወቅቱ የመጀመሪያው ጥቁር አሜሪካዊ ፕሬዝዳንት ወደ ስልጣን የመጣበት እና የአሜሪካ ዲሞክራሲ አዲስ ምዕራፍ የያዘበት ነበር። እዚህ የኛዋ ኢትዮጵያ ደግሞ 99% አሸነፍን የሚባልባት ሀገር ነበረች። ሁለቱን ያናጸረ በሚመስል መልኩ እድገትና ስልጣኔ የሚለካው በሰማይ ጠቀስ ፎቆች ሳይሆን ስልጣናችሁን በምትጠቀሙበት መንገድ ነው ሊል በፈለገ ቅኔ ሰው ሲወጣ ሰው ሲወርድ ይህ አይደለም ወይ መራመድ በማለት ትክክለኛ መራመድ መሰልጠን ስልጣንን ለሚገባው አሳልፎ ሰጥቶ ዞር ማለት መሆኑን ቴዎድሮስ በዚህ ድንቅ የባቲ ሙዚቃ ስልት አንኮራጉሮታል። ይህንን ዘፈን በሚሊኒየም አዳራሽ በተጫወተበት ጊዜ የተዋቡ የማሲንቆና የሳክስፎን ዜማዎችን በመጨመር በ1986 ባህሩ ቀኝ፣ ይርጋው ዱባለና ራሄል ዮሐንስ በጋራ ባወጡት አልበም ውስጥ ያሉ የሳክስፎንና የማሲንቆ ክላሲካሎችን አንድ ላይ አካቶ ለነዚህ አንጋፋ ሙያተኞች ያለውን ክብርም አሳይቶበታል። ባለም ሆድ ይቻለው እንጂ ይህንን ድንቅ የቴዎድሮስ ካሳሁን ሙዚቃ እየጋበዝኳችሁ ለግጥምና ዜማ ደራሲው ለቴዎድሮስ ካሳሁን ቴዲ አፍሮ ያለኝን አድናቆት በዚህ አጋጣሚ ልገልጽ እወዳለሁ። ፕሮግራማችንን ከወደዳችሁት
ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ እንጋብዛችኋለን። ናትናኤል ገብረ ማርያም ነበርኩ ከውበት መልቲሚዲያ። ጤና ይስጥልኝ።